ብዙዎቻችን ኃይል ማግኘት የምንችለው ሰዎችን ኮንትሮል በማድረግ ሲቹዌሽን ሁኔታዎችን ኮንትሮል በማድረግ ይመስለናል። እውነታው ግን እንደው በተቃራኒው ነው። ለምሳሌ ትዳርን ወስደን ብናይ በዓለማችን ላይ ጥሩ የሚባሉ ሰላማዊ ትዳር ያሉት በጣም ጥቂት ነው፣ ከዓለማችን ላይ ካለው የትዳር ቁጥር አንፃር ማለት ነው። ይሄ በምን ምክንያት ነው የመጣው? በፓወር ኢምባላንስ ስላለ። ለምሳሌ በጣም ኮንትሮለር የሆነ ባልን ብናይ አብሮ መቀጠል የቻሉት ሴትዮዋ በጣም ተገዢ ነች ማለት ነው። ረጋጭና ተረጋጭ ወይ ደግሞ ወይ ሴቷ በጣም ኃይለኛ ሆና አሾርኩት ምናምን ነገር እንደዛ ፊልም ብታደርግ የለም እሱን በመግዛት እሱ ሽምቅቅ ብሎ ኤግሼል ውስጥ ቅርፊት ውስጥ ገብቶ እንደሚደበቅ አይነት ሰው አድርገው መኖሯ ፕራውድ የምታረግበት። ለኛ ራሳቸውም ሰላም አጥተዋል። ሰላም የሚነሱ ሰዎችን ኮንትሮል የሚያደርጉ ሰዎች ማለት ነው። ከዛ ደግሞ በዙሪያቸው ያሉ ሰዎችን ሰላም ይነሳሉ። በተአምር ሰው ሰላም በመንሳት ራስን ሰላም በመንሳት ደስተኛ ባለመሆን ውስጥ የሚገኝ ኃይል የለም አይደለ? ጉልበት የለም። ይሄ ዲስትራክቲቭ የሆነ ዌይ ኦፍ ጌኒንግ ኢነርጂ ነው። ኖርማሊ ኢነርጂ ጌን አናደርግም ኔጌቲቭ ኢነርጂ ካልሆነ በስተቀር ማለት ነው። ሉዝ ኔጌቲቭ ኢነርጂ ማለት ኔጌቲቭ እዳ ነው፣ ይወሰድብናል። ባላንስ ያለበትን ሰዎች ፍቅር ብታዩ ሴትዮዋ ለምሳሌ የራሷ አንዳንድ የምትፈልገው ነገር ይኖራል የማትደራደርበት። ስለዚህ ያን ነገር አይነካባትም ሰውየው። ኦኬ ይላል። እሱ ደግሞ እንደዛው የማይደራደርበት ነገር አለ። ኦኬ። ስለዚህ ባላንስ እነሱ ቤት ፓወር ምን አይነት ነው ማለት ነው? ደስ የሚል ፓተርን ያለው ፔንዱለም ስዊንግ የሚያደርግበት ወይ ደስ የሚል ነው። እዚህ የዲስፋንክሽናል ፋሚሊ ውስጥ ግን ብትመጡ ላይ ነው ሰውየው ወይ ሴትዮዋ አንደኛው አካል እታች ነው። ተረጋጩ ደግሞ ዘሞር ለመረገጥ ዝግጁ በሆነ ቁጥር ያኛው የበለጠ ኃይሉን እየጨመረ ማድቀቅ ነው የሚፈልገው። ይሄ እንግዲህ የሆነበት ምክንያት ፓወር፣ ይሄ ኮንትሮል ፍሪክ ሰዎች ማለት ነው፣ ፓወር ሞንገሪንግ የሆኑ ወይ ደግሞ ፓወር ሃንግሪ የሆኑ ሰዎች የሚፈልጉት ከነሱ ሰልፍ ኮንፊደንስ የሌለው ለምን የሚገዛላቸው እንደዛ አይነት ሰው ነው። በልጅነታቸው እነሱ በጣም ዶሚናንስ በሆነ ፋሚሊ ያደጉት፣ ኮንትሮል የሚያደርጋቸው ምንም መብታቸውን ኤክሰርሳይዝ ሳያደርጉ ነው ያደጉት። ስለዚህ አሁን ከነሱ የሚያንስ የሚመስላቸውን ሰው ፈልገው በኮንፊደንስ ያን ሰው እየገዙ ያያጡትን ነገር በመግዛት መኖር ነው። አያውቁትም። ሰብኮንሺየስሊ ነው ይሄ ፕሪንት ተደርጓል ብላቸው ላይ ሰብኮንሺየስ ማይንዳቸው ላይ አሁን ኤክሰርሳይዝ ያደርጉታል ሳይፈልጉ። ኢቭን በልበል ነው የሚላቸውና ይሄንን የምናውቅ ሰዎች ምክንያቱም በኮንትሮል አይገኝም ኃይል የሚገኘው ትሩ ፓወር የሚመጣው በምንድን ነው? በመልቀቅ ለጎ ሰላም በመስጠት የምትፈልገው እንድታረግ ራሷን እንድትሆን በመፍቀድ ሲቹዌሽን ከሆነ ኦኬ አልሆነም ይሄ እስቲ ልተወው ድርቅ ብለን ያን ነገር በሚያሳው እስቲ ነገ ሞክረዋለሁ ሌላ ነገር ደግሞ ሞክራለሁ ስንለቅ ስፔስ ስንሰጥ ፍሪደም ስንሰጥ የእውነት ደስታ ያገኘን ጤና ያገኘን ፕሮዳክቲቭ ይሆንን በላይፋችን እንሄዳለን። በተቃራኒው ከሆነ ግን ራሳችንን እንጎዳለን፣ በዙሪያ ያሉ ሰዎችን እንጎዳለን። ልጆች ካሉን ደግሞ የትራማ እንደገና ልጆች ላይ ምን ይሆናል? ይጋባል። ከርስ የሚባለው ይሄ ነው። ሳናቀው ማለት ነው። ዘሴም ባህሪ የእናቴን ባህሪ ደግማለሁ፣ እኔ ደግሞ ልጄ የኔን ባህሪ ትደግማለች። ለምሳሌ ተገዢ እናት ልጇ አባቷ እሷን ትሪት የሚያደርግበትን ወይ ላትወድ ትችላለች፣ አትወድም ዴፊኒትሊ። ለምሳሌ ኮንትሮለር አቢዩዘር ከሆነ ያን እያየች አድጋለች። እናቷ ግን ለዛ ሰሚሲቭ ሆና ተቀብላ ችላ ስትኖር አልቅሳ ራሷን ሳገልጽ ስትኖር አይታለች። ሰብኮንሺየስ ማይንዷ ላይ ልጅቷ ይሄን ኢምፕሪንት ሆኗል። ሳታቀው ነገ ሄዳ አትራክት የምታረገው የወንድ አይነት ፎር ሰርፕራይዝ አባቷን የሚመስል አቢዩዘር ነው። እዚህ
ይህ እንዲሆን መቼም ኮንትሮለሮችም ሆነን ዝቅ ያለ ሰዎች አንፈልግም። ሁላችንም ራሳችንን መግለጽ ይሄ በርዝ ራይታችን ነው። የራሳችንን የምንለው ባውንደሪ እንድኖረን ሰልፍ ይሄ በርዝ ራይታችን ነው። ፓወር ሊኖረን የሚገባውን ያህል ማለት ነው። በቃ ባላንስ የሆነ ላይፍ ለመኖር፣ ሰላማው ለመኖር፣ ደስተኛ ለመሆን የሁላችንም በርዝ ራይት ነው። ሰዎችን ኮንትሮል አድርጎ ደግሞ በሽተኛ ሆኖ መኖር ምርጫ ሳናቀው ነው የምናደርገው። ብቻ መዳን ይቻላል፣ ሰላማዊ ኑሮ መኖር ይቻላል። የሚኖሩ ሰዎች አሉ፣ በጥቂቱም ቢሆኑ ማለት ነው። እዚህ ይዘናው የመጣነውን ከርስ ለመጣል ዝግጁ መሆን ነው። በአሁኑ ሰዓት ብዙ ኢንፎርሜሽኖች አሉ። መርጠን ካየን የሚጠቅም ነገር ካየን ብዙ ዲስትራክቲቭ የሆኑ ነገሮች ናቸው ያሉት ሶሻል ሚዲያውም ላይ ቢሆን፣ ግን ደግሞ ሴሌክቲቭ ከሆነ የሚያድነንን ፓወር የሚሰጠን ቫሉ ቢውልድ እንድናደርግ የሚያደርገን ሎት ኦፍ ኢንፎርሜሽን አለ። ስለዚህ ራሳችንን ማዳን እንችላለን። ቴራፒ ጋር በመሄድ ሊሆን ይችላል። ራስን ደግሞ በመጸለይ መንፈሳዊ ሰው የበለጠ በመሆን ይሄ ራስን የሚያድኑ ቡኮች በማንበብ ቪዲዮዎች በማየት ፖድካስቶች፣ መልካም ፖድካስቶች በማየት ራሳችን ላይ ስንሰራ ራሳችን ስንለወጥ በዙሪያችን ያለውን ነገር ሁሉ እንለውጣለን። ሰላም ሆነን ሰላም እንሰጣለን። ጉልበት የሌላቸውም ሰዎች እነዚህ የሚገዙ ሰዎችም ነው ያ ትክክል እንዳልሆነ ገብቷቸው፣ ምክንያቱም በተገዙ ቁጥር ጫና ነው የሚበዛባቸው። ራሳቸውን ከፍ አድርገው ያኛው ሰው መስተካከል ካለበት መስተካከል፣ አለዛ ከህይወታችን ቶክሲክ ሆኖ መቀጠል የሚፈልግ ከሆነ ሌቲንግ ጎ በመልቀቅ ስንለቀው ሰውንም ሆነ ሲቹዌሽንን ፓወርፉል እንሆናለን፣ ጤነኛ እንሆናለን። በሁሉም ነገር በምንሰራ ምርታማ እንሆናለን፣ ፕሮዳክቲቭ እንሆናለን። ልጆቻችንም ከኛ ጤንነትን ይማራሉ። እያንዳንዱ ቤተሰብ ጤነኛ ልጅ ባመረተ ቁጥር አሁን ዓለማችን ላይ የምናየውን አይነት ዲስትራክሽን ይሄ ጦርነት፣ ብጥበጣ ምናምን ኮንትሮል ለማድረግ መፈለግ ዓለም እንግዲህ ይሄ በኮንትሮሊንግ ሲስተም እየተመራች ያለችው ዘ ሆል ወርልድ ማለት ነው። ስለዚህ እንደዛ አይነት ልጆች ማምረት ይቆማልና እያንዳንዶቻችን ራሳችን ላይ ስራ ሰርተን ድነ ልጆቻችንን እናድን። ይህ ነው የሚያስፈልገን። እዚህ ራሳችሁ ላይ ሰርታችሁ ራሳችሁን አድናችሁ ልጆቻችሁን አድኑ። ፓወር ኮንትሮል በማድረግ ሳይሆን የሚመጣው በመልቀቅ፣ ፍሪደም በመስጠት፣ ስፔስ በመስጠት፣ ይህን በማድረግ ለራሳችሁ ለሌሎችም ትሩ ፓወር አግኙ፣ አስገኙ።